ለከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉን የዘገበው ሪፖርተር ጋዜጣ ነው። በክፍለ ከተማው ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ በሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንፃ ግንባታ መሰጠቱን የገንዘብ ሚኒስቴርም ለሚገነባው ህንፃ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገባችን ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ባለ 15 ወለል ህንፃ በዓመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንፃ ግንባታ የሚሆነው መሬት እንዲሰጠው ከጠየቀ ረጅም ጊዜያት ማስቆጠሩን የተቋሚው አስተዳደር ቢሮ ኃላፊ አቶ አዱኛው አንዱዓለም ለሪፖርተር ገልጸው እንደነበር ጋዜጣው አስታውሷል። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጥ ከተረጋገጠ በኋላ በህዳር ወር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሺ በሚል የነዋሪዎቹን መረጃ በመሰብሰብ ከአካባቢው እንደሚነሱ አሳውቆም ነበር። ይሁንና የቀበሌው አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ከዚህ በፊት ለኮሚሽን ቢሮ ግንባታ ልማት ተነሺ በሚል የነዋሪዎች መረጃ መሰብሰቡን በማስታወስ ሆኖም ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ አሳስቧል። ጉዳዩን አስመልክቶ ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛ ለነዋሪዎቹ የደረሰው መረጃ ትክክለኛ መሆኑን አረጋግጠዋል። ውሳኔው የተላለፈው በአዲስ አበባ ከተማ አስተዳደር ነው። በትክክልም ባለፈው ዓመት መሬቱን ለጉምሩክ ኮሚሽን ዋና መስሪያ ቤት ህንፃ ግንባታ እንዲውል በመወሰኑ ነዋሪዎች ከአካባቢው ለልማት እንደሚነሱ ዓላማውንም ማሳውቀን እንቅስቃሴ ተጀምሮ ነበር። አሁን ግን የከተማ አስተዳደሩ መሬቱ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንደሚፈለግና እንደገና መረጃ እንድናደራጅ ስላሳወቀን ይህንኑ እያደረግን ነው ሲሉ ኃላፊው አስረድተዋል። ለልማት እንደሚነሱ ቀበሌው ያሳወቃቸው ሪፖርተር ያነጋገራቸው ነዋሪዎች በበኩላቸው በ2016 ዓ.ም ህዳር ወር የመኖሪያ ስፍራው ለልማት እንደሚፈለግና እንደሚነሱ ከተነገራቸው በኋላ ከቀበሌ ቤት እስከ የጋራ መኖሪያ ቤት ኮንዶሚኒየም ባለ 2 መኝታ ቤት ድረስ ፍላጎታቸውን የሚያሳውቅ ፎርም ጭምር ሞልተው እንደነበር ተናግረዋል። በተጨማሪም በወቅቱ ለልማት ተነሺነትና ለትራንስፖርት ካሳ የሚውል 85000 ብር ካሳ እንደሚከፈላቸው ተገልጾ የነበረ መሆኑን አሁን ግን ባለፈው ዓመት ያስገቡትን ማስረጃ ቀርቶ እንደ አዲስ መረጃቸውን አደራጅተው ማስገባታቸውን ገልጸዋል። በአስተዳደሩ በዋናነት የተጠየቁት ማስረጃም ለቀበሌ ቤት ነዋሪዎች የታደሰ ውል፣ የኪራይ ደረሰኝ፣ የታደሰ መታወቂያ እንዲሁም ቤቱ በጋራ የተያዘ ከሆነ የጋራ መሆኑን ማረጋገጫና ውክልና ያላቸው ነዋሪዎችም ውክልናቸውን እንዲያቀርቡ ነው። የግል ይዞታ ያላቸው ነዋሪዎች የይዞታ ማረጋገጫ ካርታና የግብር ደረሰኝ ማስረጃዎችንም እንዲያቀርቡ ተጠይቀዋል። ስለ ጉዳዩ ሪፖርተር ካነጋገራቸው ነዋሪዎች መካከል አንድ ስማቸው እንዳይጠቀስ የጠየቁ እናት በአካባቢው ከነዚህ በሁለት ጎራ ከተጠቀሱት ነዋሪዎች በተጨማሪ በጥገኝነት የሚኖሩ ብዙ መሆናቸውን በመጠቆም በሁለቱ ጎራ ለተካተቱት ቤትና ካሳ በሚሰጥበት ወቅት ሜዳ ላይ እንዳይወድቁ በመስጋት የኑሮ ሁኔታቸውን በመግለጽ ወረዳው የእነሱንም መውደቂያ ታሳቢ እንዲያደርግላቸው የሚጠይቅ ማመልከቻ ማስገባታቸውን ተናግረዋል።